ማለት ሙሉ እንዳለ አልቄ ራሱ ፈትሽ እሱን እዛ ሂድ። ከየት እንደምትመጪ በምን አውቃለሁ? እዚህ ቤት ምንም መብት የለኝም እንዴ? ማለት እንዴ አንተ ራቁት ልትያዝ ነው እንዴ? ሌላ ነገር ማጀመሪያ ነው። እቺ ልጅ ወጣ ስትመጣ የሆነ ነገር እያዘች ብትመጣስ? ሰላም ሰላም፣ የኢክራም ቤተሰቦች እንዴት ናችሁ? ያለን እግዚአብሔር የተመሰገነ። ያው ብዙ አዳዲስ ነገሮች እየተፈጠሩ ነው ቤተሰቦች። በእርግጥ እሷ ጠፍታለች፣ ሰሞኑን አይታችኋል። የት እንደምትሄድም አላውቅም። ልውል በቃ የሆነ ቦታ ደርሼ ልምጣ ምናምን ትላለች። የሆነ ቦታ ደርሳ ትመጣለች። እኔ የት ሂድ ምንም እኔ እየገባኝ አይደለም የዚህች ልጅ ነገር ማለት ቤተሰቦች። እኔ እናንተ ፊትም ነው የምናገር። እኔ የጠራሁበት ምክንያት አለኝ። ተረጋጋና ስም በቃ ሁሉም አሁን እዚህ ጋር ናቲም ቢሆን ይዘዲንም ቢሆን እኔ ግራ እያጋቡ ነው። በቃ በተለይ ይዘዲንና ኢክራም። ይዘዲን በቃ ነገሮች ላይ የሆነ ነገርን ወስነን እንዳናረግ ይበጠብጣል እየመጣ ታውቃለህ። አሁን ባለፈው እዚህ ወንድምየው አፍዝዞን እንዴት እንዳደረገን አይተሃል አይደል? እኔ ብቻዬን ቀረሉ። በቃ አሁን አንተንም የጠራሁት ለዛ ነው። ሁሉም በዙሪያ ያሉት እንዳለ እያመንኳቸው አይደለም። ኢክራምን ብትል ይዘዲንም ብትል ናቲ እንኳን ያው አይምሮም ልክ አይመስለኝም። እሱ እኮ ጤነኛ አይደል? እሱ ጤነኛ የሚሰራው ስራ ጤነኛ አይደል? ጭራሽ ጤነኛ አይደለም። እንዴት ሰው ከዳነ በኋላ ተመስገን ብሎ እንደመሸሽ ከነዛ ሰዎች ጭራሽ እዛ ግቢ ውስጥ አስሮላል ሰውዬው። እና ቤተሰቦች እኔ ይቺ ልጅ ዛሬ ለአንዴና ለመጨረሻ ጊዜ እስካሁን ዝቻለሁ፣ አስወጣታለሁ ምናምን ብያለሁ። ዛሬ ግን ሉሊያው በአንተ ፊት ይቺ ልጅ ትውጣ በቃ ከዚህ ቤት። ከማስወጣት በፊት ስንት ነገር መጠየቅ ያለብህ ነገሮች አሉ። አይዶል ቤት እኮ ቀጥ አድርጋ ያዘችው እሷ ነች አይደለ እንደ እያስተካከለች ሲጀመር እኔ ግራ የገባኝ ስመጣም ግራ የገባኝ መጣሁት ቤት። ይህ ምን ልትሰራለህ? እዚህ በጣም ማጨሻ ነው። ምን ልታደርጉ ነው ጠረጴዛ ላይ የምታስቀምጡት? በቃ ገኒ አንዳንድ ቦታ ስለምትጸዳዳ ቤቱ በጣም ሸቶ ነበር። እሱን እንትን ራሷ ናት እኮ ያጨሰችው ኢክራም ራሷ። እኔ ቤት ውስጥ የሚጨሰው ነገር ያንን ካየው በኋላ እኔ ፈርቻለሁ። እኔ መምጣት ራሱ እየተሳቀቅኩ ነው። ሰውየው አሁን አንተ ወንድም ተብዬ እንደዛ ሲያደርግ አስበው። እኔ ግን እውነቴን ነው አንዳንዱ ነገር እኔ ግራ እየገባኝ ደግሞ ትላንት የተፈጠረውን አይተሃል አሉት እዚህ ጋር ገኒ ያገኘችው መተት። አሁን ስለሱም እኔ ግራ እየተጋባው ነው በጣም። ቤተሰቦቻችን ባይገርም ብለዋል ሁሉም በዚህ አጋጣሚ ያው ቤተሰቦች እየታወቃት ነው። ተው አይታት ከነበረ ነበርኩ እኔም እኮ እዚህ ጋር ይዛኔ መታ እዚህ ጋር ትላለች፣ እዛ ጋር ትላለች። በዚህ ከቀጠልን ግን የማንወጣበት ትልቅ ችግር ውስጥ ነው የምንገባው። ትልቅ ችግር ውስጥ አዘልት ውስጥ ነው የምንገባው። ሳሚ እኔ እኮ ሉላ አሁን የእናቴም ነገር በጣም በቃ ከአይምሮዬ በላይ የሆነ ስለ በቃ መች ነው ድና ሰው ሆና እኔ ማየት። እናቴ እኮ ናፍቃኛለች ነው ነገርኩ ሳሚ። በቃ ዋጋ የሚከፈለው ተከፍሎ ነግሬሃለሁ። ዋጋ የሚከፈለው ተከፍሎ ማድረግ ያለብን ከአንገቷ ላይ ያለውን አውልቀን ማየት። ጭራሽ ደግሞ ሌላ ሰው በሽተኛን ጨምር። ለምንድን ነግሬሃለሁ ባለፈው ምን መርፌ መውጋት ወይ ለእሷ የሚሆን መርፌ አላገኘሁም። አንድና አንድ የሚሆነው ነገር ይሄ ወንድሟ የወሰደባት መድኃኒት፣ እሱን ደግሞ ልናገኘው አንችልም። ቤተሰቦች ይዞ ጠፍቷል። በቃ የገኒ ወንድም ያለንን በቃ አንድ ትድናለች ብለን ተስፋ ያደረግንበትን መድኃኒት ይዞብን ጠፍቷል። እኔ እናቴ በቃ ስለ አሁን የመዳኛዋ ሁኔታ በቃ እያሳሰበኝ ነው በጣም። ቆይ እኔ ኢክራም ሰውዬ የት ነው የምትዞረው? ቆይ እኔ ምን አቅላታለሁ ሉል አይደለም እኔ ምን አቅላታለሁ አይደለም። እና እኔ ምን አውቃለሁ የሆነ ቦታ ደረስኩ ብላት ትመለሳለች። እኔ የዚህ ቤት አባወራ አንተ ነህ አይደለ? እኔ አይደለሁም። ለምንድን ነው ያለው? አይደለሁም አባወራማ ብሆን እያንዳንዷን እኮ አስወጣት ነበር። ማወራ ነህ ታዲያ?
እንደው እንዲልሽ ለምን አትሆንም? እንደው እንዲልሽ ቆፍጠን በል እንጂ። እስቲ አንተ በእኔ ቦታ ብትሆን ምንድን ነው የምታደርገው? ሁሉንም የማደርገውን አውቃለሁ። አውቃለሁ እኔ ፈሳ ቀልዳለህ እንዴ? አይታለን። እኔም እኮ እቤቴ እኮ የማደርገውን እኮ እያየህ ነው አይደል? ምን አደረግህ አንተ እንደውም አስታወስከኝ ወራዳ። ምን ያንተን ታሪክ ማላቅ መሰለን? አሁን ይኸውልህ እኔ ጠራሁህ ሌላ ታሪክ ውስጥ አታስገባኝ። በቃ ይችን ልጅ ሻንጣዋን ይዘን እናስወጣት። ለምንድን አንተ ቆይ ትወዳታለህ መሰለኝ አንተ ልጅ። አንተ ስርዓት ያዝ እና ታዲያ ለምንድን ነው ትውጣ ምናምን ስለ ማንትን ማለት አንተን ጉድማ እኮ አውቃለሁ። አዎ አሁን ካና ጉለት አስተዳድራለሁ ቀጥ አድርጌ አይተሃል። ወንድ ማነው ሲጀመር? እኔ ከአሁን በኋላ አባወራ መሆን አለብኝ። ማነው? እኔ ነኝ። እባክህ ቆይ ከየት ነው የምትመጪው? ከአንዴ ልጅ እቺ ጉደኛ ከየት ነው የምትመጪው? ሲጀመር እኔ አባወራ መሆን አለብኝ። ነው ደግሞ አባወራ ሆነ አያሉ ስትነገኝ እንዴት ትናቅ ያረከው ራስን ቆፍጠን በል። አንተ እንዴት ነው ሁለት ሚስት ማስተዳደር የቻልከው? እኔ ሳረኩ ከበደ ቀልዳለህ አንተ። ሁለት ሚስት ቀላል አደረከው አይደለ? ሁሉንም በየሰዓቱና በየስነ ስርዓቱ ታስተምራቸዋለህ። በቃ ማባረር ካለብህ ታስወጣለህ። ሌላ እኮ ሞልቷል። እነሱ ስርዓት ከሌላቸው አስወጣቸዋለሁ። ያ ደግሞ መብቱ የእኔ ነው። አንቺም ስርዓት ከሌለሽ የምታረጊውን ነገር ደግሞ ኢክራም ነይ ቁጭ በይ። እኔ በጣም አከብርሻለሁ። ማለት ሙሉ እንዳለ አሉኬ ራሱ ልፈትሽ ነው። እሱን እዛ ሄደህ ከየት እንደምትፈጪ በምን አውቃለሁ እኮ። እሱን እዛ ሄደህ እዚህ ጋር እኔ ጋር ፊት አይደለም። ሌላ ነገር ምንድን ነው የምታስበው? ስንት ችግር እኮ አለብሽ። እናቴ ታማ እዛ እኮ የተሰቃየች ነው ያለችው። ብርቅና ታስባለህ እንደ አንተ እና እኔ ፊት ነው እዚህ ጋር ልብስ አውልቀን ፈትሸው አይደለም። ቆይ አንተ እዛ የምታስበው አንተ የምታደርገው ነው እዚህ የምታወራው እንደፈለግ ጋር እዛ የምታደርገው። እኔ እንደዛ አይነት ሰው አይደለሁም። እሺ በጣም ታስታውቃት። ሙሉ ልብስ አይፈተሽ ወልቆ መብት ነው። ናኩ እኔ ምን አግብቶኝ ነው የምመጣው? ነገርኩሽ፣ የምትሰሪው ስራ ነው እንደዚህ ሊያደርገን የቻለው። ጭራሽ ሲጀመር ሽንታም ነው። ሁሉን ነገር መቆጣጠር እየቻለ ዝም ብሎ እንደፈለጉ ይወጣሉ። አቤት ስማ፣ ሌላ ነገር ጀመርክ እንዴ? እኔ ምንም አልጀመርኩም። ሙሉ ልብሳን አውልቄ እየፈተሽኩ በቃ። እና ሌላ ነገር ጀመረ ነው እንዴ? ስንት ችግር አለብኝ። ሰውዬ እናቴ እዚህ ታማ ተኝታለች። እዚህ ቤት ምንም አትሄደኝም እንዴ? ማለት እንዴ እዛ አንተ ራቁታ ልታያት ነው እንዴ? ሌላ ነገር ማጀመረ ነው። ሉል ባላ አረ ምንድን ነው የምታስጨው? ሉል ካሚኒ ምንም ይዘሽ እንደምትመጪ አንተ አላቅልሽ አተረፍ ስርዓት ያዝ እንዳመጣ። ቆይ እቺ ልጅ ምን ይዛ እንደምትመጣብን እኔ አላውቅም። ኧረ ሳሚ ባላ አልቀቀኝ። አልቂ። ኧረ በቃ አንተ ምንድን ነው እንዴ? አበዛኸው እኮ። ምን አገኘህ? ምን አለ? ንገረኝ፣ ምን አለ? ኧረ ወይ እቺ ልጅ ወጣ ስትመጣ የሆነ ነገር እያዘች ብትመጣስ? ማን ያውቃል? አንቺ የት ደርሰሽ እንደምትመጪ አይደለም። እኔ አንድ ጥያቄ ልጠይቅህ። መፈተሽ ካለብህ ማለት ነው የምፈትሸው። መፈተሽ ካለብህ እንደዚህ ነው እንጂ አውልቀህ ነው እንዴ? ምን አውቃለሁ እኔ ምን ውስጥ ከታ እንደምትመጣ። እዚህ የሚጫጫስ ነገር ብታጨስብንስ? ምንድነው ማጨስብህ? ነገርኩሽ። እኔ ከአሁን በኋላ ማንንም አላምንም በህይወት በቃ። እናቴ እስክትድን ድረስ ማንንም አላምንም። እሺ አሁን የት ቆይተሽ ነው የመጣሽ? የት ሄደሽ ነው የመጣሽ? እሱን ተናገሪ። ሉል አንተም ከእነሱ ጋር እየተደባለክ ነው። እኔ ታውቂያለሽ፣ ለአንቺ ነው ሁሌም ማግዘው። ግን የምታረጊው ነገር እንደነገረኝ ከሆነ በፈለግሽ ሰዓት ሳትናገሪ የት ነው የምትዞሪው? በፈለግ ሰው እኮ ነኝ እኔ። እኔ እንስሳ ነሽ እኮ አላልኩም። እና ሰው ነኝ። ሱቅ መሄድ እፈልጋለሁ።
እንዴ ሳትናገሪ የምን አባሽ ሱቅ ነው ይባል? አይ ለሱ ሱቅ ታዲያ ይሄን ሁላ ቀኑ ሙሉ ቤተሽ ምመጭ? ቆይ አይደለም እዚህ ቦታ ይጃለው ይባል? የሆነ ነገር ብትሆኝስ ማን ተጠያቂ? እዚህ ቤት ማን ነው? እኛው ነና። እዛ ጆሲ ጠብቆ ያጋደምሽና አርፈሽ ትቀመጫታለሽ። ጆሲ ጋር ማለት ነው። ጆሲ ሲጀመር እቺ ልጅ እኔ ምንም በቃ እናንተ ናችሁ። ተው ገነትም እኔ በፊት ስለምትወዳት ነው እንጂ ቀንጥሬ ነበር ማስወጣት። የት ነው የምታስወጣኝ አንተ? ግን አረስማ ማንም የለኝም አልኩህ እንዴ። ስንት ምታረዩ እሻውን ይትልሽ ተናገሪ። ሰው ላገኝ ሄጄ አጎቴን ዘመድ ጥየቃ ሄድኩ። አያ እኔ ከዚህ አጎቷ ጋር ምንድን ነው? የምን አባሽ አጎት? አጎቴ ጋር ሄጄ ነው የመጣሁት። በቃ እንዴ አጎቴ? አዎ ባለፈው ላገኘው ነው ነገር ልጠይቀው። ምን ነው ባለፈው ያገኘው? እዛ ጋር ያገኘው ነገር ነው እንዴ? ምንድን ነው ያገኘው እዚህ ጋር? ሰሚናት ገን ያላገኘችም እንዴ? ትላንት ያገኘችው? አዎ እሱማ ያው የታወቀ እኮ ድግምት ነው። በቃ ሌላ ምንድን ነው እኮ? ምን አፈር ነው እኮ። ምን እንደሆነ ጠይቄው መጣው። ምንድን ነው? ቆይ አንቺ አጎትሽ ምን ጠንቋይ ነው? ምንድን ነው የተገኘውን ነገር ሁሉ ሄደሽ የምታማክሪ አንቺ? እንዴ እና ብቻዬን ነው እንዴ ታዲያ? እናንተ ምንም ስለማሰሙ ከሱ ጋር ሄጄ መማከር አለብኝ ግዴታ። ኧረ ተይ ኢክራም፣ እኔ ይኸውልሽ አሁን አንቺ ክፉ ነሽ ሲባል እንዳምናቸው እያደረግሽ ነው። በቃ እኔ ክፉ አይደለሁም። በቃ በራሴ መንገድ የምጓዝ ሴት ነኝ። ወይኔ ልውል፣ እኔ እኮ እቺ ልጅ እኮ መጫወቻ። እኔ እኮ ይኸውልህ እዚህ እኮ ያቆየኋት ለምን እንደሆነ ልንገር። በቃ ለገነት የምታሳየኝ ነገር እናቴን ቤቱን ቀጥ አድርገሽ ስለያልሽ ነው እዚህ ቤት ያለሽው እኮ። ምን አደረኩሽ? ለምንድን ነው አጎትሽ ጋር የምትሄጂው እኮ ነው አሁን እኮ። ምክንያትሽ ምንድን ነው? እንዴ ምንድን ነው ያለሽ? እሺ እዚህ ቤት ታፍኝ እንደ እስረኛ መዋል አለብኝ? አይደለም። እሱ ጋር ምንድን ነው ያስቀመጥሽው? ምንም አላስቀመጥኩም። ምንም አላስቀመጥኩም እንዳለ እዚህ የሚደረገውን ነገር እየነገርሽው ይሄ። ወይ እሱ ሰውዬ ግን አይደለም፣ ይቅርታሳ እሱ ሰውዬ መድኃኒቱን የሚያገኘው እሱ ነው። ምንድን ነው የሚያውቀው ነገር? ሌላ ነገር አለ። ቆይ ጠንቋይ ነው እንዴ አንቺ? ጠንቋይ አይደለም። በቃ እና ምንድን ነው? እንዴት ነው ደብተራ? ሰው እድድዛ። እሺ ውቃቢ ነው በኋላ ስርዓት ይነዛት እና ታዲያ ምንድን ነው ታዲያ? ግራ ገባና እንዴ መንገሪን እንጂ በቃ እንዴ ዝም ብሎ የሚታወቀው ሰው አለ እንዴ? እንደዛ ነው እንጂ ምንም ጥንቁልና ምናምን የለውም። ዝም ብሎ የሚታወቀው ብቻ እልሽ እዛ ደርሰሽ ስትመጪ እንዳጨብጭ ለነገሩ አጨብጭ። እኔ ለዛ እኮ ነው የፈተሽኳት ሙሉ ሰውነቷን እንዳለ እስከ ውስጥ ልብሷ ነው የፈተሽኳት። አንተ ምን ነክታ እንደምትመጣ አላውቅም። አፍዛ እኔ ምን አገባኝ? ለምንድን ነው የምናገረው? አልናገርም። ለምን አባሽ ነው የማትናገር? ትናገሪያታለሽ እንጂ አልናገርም። ለምንድን ነው የምናገረው? ምን ማለትሽ ነው የማትናገሪው? ልታስተበድበኝ ነው ሉል። ግን ምን ሆነ? አንተም እንደነሱ እየሆንክ ነው? አዎ እንደሆነ የምታረጊኝ አንቺ ነሽ ስራሽ። በቃ እዚህ ቤት የተገኘው ነገር ለምንድን ነው? አንተ እዚህ አታስደፍረን። አንተ ምንድን ነው የሚያስደፍረን? ልንገርህ ሳሚ፣ እዚህ ቤት ያለኝ ደግሞ ነው አይደለም። እዚህ ቤት የተገኘው ነገር እናንተን ለመበታተን ነው። በቃ አንተንም እናትህንም እኔንም ሁላችንም ለመበታተን ነው። ማነሽ አንቺ የምትበተኝ? ማለት ለመበታተን እኔ አልገባኝ። በቃ ሁላችንንም ለመለያየት ነው። በቃ እንዴ እቺ ሴትዮ ምንድነው የምታወራው? ምንድነው የሚበታተነን? አፈር ነው የሚበተነን እኛ? አንተ ያማል እንደ እየነገረች ያለው እና አፈር እዚህ ስለተቀመጠ ነው የሚበታተነን? ምንድነው? አፈር አይደለም። አፈር ነው የተገኘው? አዎ አፈር ነው። አፈር አይደለም። እና ምንድነው? በቃ መተት ነው የተገኘው። መተት ነው። ሁላችንንም ለመበታተን ከፈለክ ምንም ካልበለጠ ሳሚ ገብቷል እያለች ያለው በቃ አንተን እኔን ለመበታተን እንድንጣላ። ታዲያ እሺ ማን ያደረገው እንደዚህ? እሱን አላውቅም። አንቺ ነሽ ደግሞ በላሉ እና አንቺ ነሽ እንጂ ሌላ ማለት ሳሚ ስራት ያስበቃ። እሺ አሁን ምን ማድረግ ነው ያለብን? ምን አገባኝ? ከፈለጋችሁ የፈለጋችሁ ነው። ስማ ሳሚ እንደዛ ስንባል የነበረው ለዚህ ነው እንዴ? ምን አውቂ እንደዚህ የተበለሻሸ ነው። ቆይ አንተም ሁለት ሚስት ያገባው እኔም እናቴ ታም በኔዎቹ እንዳትመጣብኝ አይደለም ሉል። በደንብ እኮ ቆም ብለን ካሰብን እኮ እውነት ሳሚ አይሻ መንፈስ እኮ እንድንጣላ እንዳታረገኝ። እኔ በእነሱ እንድትመጣብኝ አልፈልግም።
ቆይ ኢክራም ማለት ቆይ መበታተን እንዴት ነው የሚበታተን? በቃ አንተም ከእናትህ ጋር እንዳትሆን እንደዚህ ከእናትህ ጋር እንድትጣላ ከኛ ጋር እንድትጣላ ዝም ብለህ ፈዘህ ተቀመጥ። ቆይ ምን አድርጊያቸው ነው እንደዚህ ግን የከፉብኝ? ምን አጥፍቼ ነው? ቆይ ኢክራም ለምንድን ነው እንደዚህ የምታይኝ? ቆይ እንጂ ቆይ ሉል እኔ ምን አድርጊያቸው ነው ይሄን ሁላ በደል እኔ ላይ? ቆይ ምን እኔና እናቴ እሺ ውሻና ሰው እንኳን ሆነን ብንኖር ምን ችግር አለ? ሳሚ እንድታለቅስ እኮ አይደለም ግን በቃ እዚህ ቤት ያለው ነገር ይኸውልህ፣ ስማኝ አንድ እውነታን የምናገረው ነገር ቢኖር በመሀላችን በዙሪያችን ውስጥ ያለ ሰው ነው ይህንን እያደረጋል። በደልን ቆይ እኛ እኮ ሰው ላይ አንደርስ። ገነትን ብትሆን እኮ ሰው ላይ እኮ ደርሳም እኮ አታውቅም ሉል እንጂ ከዛ ውጪ ቤታችንን ይህንን የሚያውቀው ሰው ማንም የሚያውቀው ሰው የለም። ከፍቶ ሊገባ የሚችለው ሌባ እንደሆነ ገብቶ ሊሰርቅ ነው እንጂ ሊያስቀምጥ አይገባ። ቆይ አንቺ የምታውቂው የነገረች ሌላ ነገር አለ? ማን እንደዚህ እንደሚያደርግ አልነገረኝም። እሱን አያውቅም። ሉል በቃ እኔንም እኮ ያሳብዱኛል ማለት ነው እንደዚህ እኮ በቃ እኔም እኮ በእግዚአብሔር ቸርነት እኮ ነው ያለሁት። እንደዚህ አትበለቅ። ስለዚህ ሳሚ አሁን ማድረግ ያለብን ከኔም ጭምር እኔም ጭምር ሁላችንም እርስ በራሳችን ማጥናት አለብን። ከኛ ይልቅ አንተ ነህ ማጥናት ያለብን። መጥፎ ሊያደርግ ማን እንደሚያስብ በእንደዚህ አይነት ሁኔታ ሊሆን አይችልም። አንዱን ተጠራጥሮ እኮ አይሆንም ሉል። እኔ አንተን ብጠረጥር ወይ ኢክራም ብጠረጥር ብቻዬን እኮ ልኖር አልችልም። በቃ በሃይማኖታችን ወይ ጸሎት ማድረግ ወይ ደግሞ የሆነ ነገር ማድረግ ነው በቃ። እናቴ ምንድን ማድረግ ያለብን? ምንድነው የሚያነፋርቀን? ይመሩኛል ሉል። በእናትህ በጣም ነው ያስጠላኝ ሁሉ ነገር በቃ ምርር ያለኝ በቃ